ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ፣ ቤተሰብም ይሁኑ። አዲሱን የኤሌክትሮኒክስ ፓስፖርት በውጭ ሀገሮች ለሚገኙ ዜጎች በቆንጽላ ጽሕፈት ቤቶች በኩል ከሐምሌ 15 ቀን 2018 ዓ.ም ጀምሮ መስጠት እንደሚጀምር የኢሚግሬሽን ዜግነት አገልግሎት ገለጸ። አገልግሎቱ ይህን ያስታወቀው የ2018 በጀት ዓመት እቅድ አፈጻጸሙን በተመለከተ ሐምሌ 9 ቀን 2018 ዓ.ም በሰጠው መግለጫ ነው። መግለጫውን የሰጡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ተቋሙ አዲሱን የኤሌክትሮኒክ ፓስፖርት በሀገር ውስጥ በአዲስ አበባ ከዋና መስሪያ ቤት ጀምሮ በክልል በሚገኙ 23 ቅርንጫፎቹ እንዲሁም በ14 የመሶብ አንድ መስኮት አገልግሎት መስጫ ማዕከላት እየሰጠ መሆኑን ተናግረዋል። ይህንን አገልግሎት በተለያዩ የውጭ ሀገሮች ለሚኖሩ ዜጎች ለመስጠት ዝግጅት ሲደረግ መቆየቱን ከሐምሌ 15 ቀን 2018 ዓ.ም ጀምሮ ደግሞ የኢትዮጵያ ቆንጽላ ጽሕፈት ቤቶች በሚገኙባቸው የውጭ ሀገሮች መስጠት እንደሚጀምር አስታውቀዋል። በእነዚህ አገሮች የሚገኙ ዜጎች የተቋሙን አዲሱን ድረገጽ www.immigration.gov.et በመጠቀም የኤሌክትሮኒክስ ፓስፖርት አገልግሎት ማግኘት ይችላሉ ብለዋል። አሜሪካ ወሳኟን የኢራን የነዳጅና የጋዝ ማስተላለፊያ ደሴት ሃርግን ለመቆጣጠር ጭራሽ እንዳታስብና ወረራ ለመፈጸም የምትሞክር ከሆነ ከባድ ምላሽ እንደሚጠብቃት የኢራን የውጭ ጉዳይ ሚኒስትር አስጠነቀቀ። አሜሪካ በኢራን ላይ የምትፈጽመው ጥቃት በቀጠለበትና ኢራን ያጸፋ ጥቃት እርምጃ በአጎራባች ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ እየወሰደችበት ባለበት በአሁኑ ጊዜ አሜሪካ የኢራንን ግዛት የምትይዝ ከሆነ ጦርነቱ ይባባሳል የሚል ስጋት ፈጥሯል። ቀደም ሲል ዶናልድ ትራምፕ በደቡባዊ ኢራን የምትገኘውን ሃርግ ደሴት የመቆጣጠር እቅድ እንዳላቸው ተናግረው የነበረ ሲሆን ግጭቱ በተባባሰበት ጊዜ አሜሪካ ይህንን ተግባራዊ የምታደርግ ከሆነ ኢራን ራሷን እንደምትከላከል አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ እንደተናገሩት እንዲህ ያለው ጀብደኝነት ከባድ መዘዝ ያስከትላል ሲሉ አሜሪካንን አስጠንቅቀዋል።